Hey guys, in today's video, let's talk about some expressions. The first one is I look up to you. It means I admire you. ይሄ ማለት ደግሞ አደንቅሃለሁ ማለት ነው። For instance, you can say to your father, I look up to my father. ይሄ ማለት አባቴን አደንቀዋለሁ ማለት ነው. Because he is a good father, you can say that. The second one is I feel remorse. I feel remorse, it means I feel regret. ጸጸት ተሰምቶኛል ለማለት እንጠቀምበታለን። The third one is everyone knows but me. ኤቭሪዋን ኖውስ በት ሚ ሚንስ ኤቭሪዋን ኖውስ ኤክሰፕት ሚ። በት የሚለው ቃል እዚህ ጋር ኤክሰፕት ወይም በስተቀር የሚለው ቃል ነው የሚተካ። ኤቭሪዋን ኖውስ በት ሚ ስንል ሁሉን ሰው ያውቃል ከኔ በስተቀር ማለት ነው። the next one is I didn't do it on purpose. I didn't do it on purpose, it means I didn't do it on intentionally. ሆን ብዬ አይደለም ያደረኩት ለማለት ነው የምንጠቀምበት። ኦን ፐርፐስ የሚለው ኢንቴንሽናሊ ሆን ብለን ላደረግነው ነው የምንጠቀምበት። እዚህ ጋር ኔጌቲቭ ስላለ I didn't do it on purpose ካልኩ ሆን ብዬ አይደለም ያደረኩት ለማለት ነው የምጠቀምበት። ይሄ ኦን ፐርፐስ ሆን ብለን የምናደርገው ነገር ከሆነ ሆን ብዬ አይደለም የተናገርኩት የሚለው ኦን ፐርፐስ በመጠቀም ምን እንደምን መልሳችሁ ኮሜንት ላይ አስቀምጡልኝ። ቴንክስ ፎር ዋቺንግ።